በሉና ልብሶቱን ያውልቁ። እሺ ደህና ነው። ምን ነው ፍራስ ብሎታል? አልፈራም። መርፌም ታዘሎታል። ከኔና ምንም ችግር የለውም። ቀስ አድርግሽ እባክሽ። እንደው አይዞት የኖርክ ከጓት በኋላ ቀጥ ነው ማደርግልዎት። ኧረ ቀጥ ያደርግልኛል? አይ አባባ በሽታውን ቀጥ አደርግልዎታለሁ ማለት እኔ እኮ ቀጥ ያደርግልሃል ስትይኝ ሌላ መስሎኝ እኮ ነው። ሌላ መስሎኝ ነው አይደለም። አይርጅና መቼስ ሰው ሲያረጅ ሌላ አይደለም እንደሚያሰማው። ስሚ እንጂ እንደዛ አይደለም። ጨዋታ ከጨዋታችን እንጂ ባለ ትዳር ነሽ? አባባ የኔ ትዳር ታሪክ በጣም የተለየ ነው። ከኔ ሊበልጥ ነው ታዲያ? እኔ የመተላለፊያ ባል አግብቼ ነበር። የመተላለፊያ ባል ስትይ ምን ለማለት ፈልገሽ ነው? ወደዚህ ሀገር ስመጣ አንድ ሞዛዛ መሳይ ለጊዜው ይዤ ነበር። ሞዛዛ እና እሺ ኋላስ? ያው የሀገር ነው ብዬ እዚህ ሀገር ስደርስ ተውኩት። ተውኩት እና ብቻሽን ቁመሽ ቀረሽ? አዎ አሁንማ ቁሜ ቀረሁ። አይዞሽ ቁመሽ አትቀሪም። አንቺ ቆንጆ ነሽ፣ ቁመሽ አትቀሪም። ይኸውልሽ እኔም እንዳንቺው ማለት ነኝ። እዚህ ሀገር ስመጣ አንዲት ነብር ይዤ መጣሁ። እንደ ሀገር ይኸውልሽ እተዋታለሁ ብዬ ብሞክር ደግሞ ገና ነው። እቺ ነብር እዚህ ውጭ ያሉት ነው። አዎ አኑራት ነጭናጨ መናጤ። እንደው ምን ይመስልሻል? እንግዲህ አንቺ ቁመሽ ብትቀሪ እኔ በጣም አዝናለሁ። እና ምን ሊመክሩን ፈልገው ነው? እንደው ምናልባት እንግዲህ አንቺ ቆንጆ ነሽ ብያለሁ። በጣም አመሰግናለሁ አባባ። እና እንደው ምን ይመስልሻል? ሁለታችን በአንድ ላይ ለትዳር ምን ይመስልሻል? እኔ አንተን ላገባ ቁመሽ ከምትቀሩ ብዬ እኮ ነው። ቁሜ እቀራለሁ እንጂ አንተ ሞዛዛ መሰላገባ እቺ ነብር በልዱታ ላይ ባለቤችን እኮ ያመመው ጭንቅላቱን ራሱን ነው የምልሽ። ወገቡን አላመመው እንዴ? እዚህ ቦታ እኮ ልደፍሬ ሞከረ። ጭንቅላቱን ራሱን ነው ያመመው ነው የምልሽ እኮ። ወይኔ አመናጤ እንዴ